ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ የመራጥናቸው ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። በዘላቂ የመሬት አስተዳደር ፕሮግራም በሚለሙ ተፋሰሶች ላይ የደህንነት ባህሪና ኢኮኖሚያዊ ጠቀሜታ ያላቸውን ሰብሎች በማልማት የህብረተሰቡን ገቢ አቅም ከፍ ለማድረግ እንደሚሰራ የደቡብ ምዕራብ ኢትዮጵያ ህዝቦች ግብርና ቢሮ ገለጸ። በክልሉ ግብርና ቢሮ አዘጋጅነት በቢጣ ወረዳ በቡና አምራች አርሶ አደር ማህበራት የተዘጋጀ የቡና ዘር የማስተዋወቅና የሽያጭ ማብሰሪያ ስነ ስርዓት ተከናውኗል። ፍጹም ተሾመ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በመድረኩ እንደተናገሩት በክልሉ ከ560 ሺህ ሄክታር በላይ መሬት በቡና መሸፈኑን ተናግረዋል። በየዓመቱ ከክልሉ 380 ሺህ ቶን በላይ ቡና በዓመት እንደሚመረት የተናገሩት ምክትል ርዕሰ መስተዳድሩ ክልሉ ቡናን ከኦሮሚያ ቀጥሎ በሽፋንም ሆነ ኤክስፖርት በማድረግ በሁለተኛነት እንደሚታወቅ ገልጸዋል። እንደ ክልላችን የቡና ስራን ስንመለከት ከ560 ሺህ ሄክታር በላይ የሚሆን የቡና ማሳ በደቡብ ምዕራብ ኢትዮጵያ ህዝቦች ብሔራዊ ክልል ውስጥ ይገኛል። ይህ ማለት እንደ ሀገር ሲታይ ከኦሮሚያ ቀጥሎ በሁለተኛ ደረጃ ላይ የምንገኝ መሆኑን ነው የሚያመላክተው። ከ560 ሺህ ሄክታር የቡና ማሳ ውስጥ በአማካይ በአመት ከ320 ሺህ ቶን በላይ የሚሆን ቡና እናመርታለን። ይሁንና ግን ለማዕከላዊ ገበያ የምናቀርበው ቡና የዚህን 20% ቢሆን ነው። ይሄ ለምን ሆነ ቢባል በርካታ ችግሮች ይኖራሉ። የቡና ስማግሊንግ አለ፣ የህገወጥ ነጋዴዎች እንቅስቃሴ አለ፣ አንዳንድ ደግሞ የጥራት ችግርም አለ። ሁሉም የተመረተ ቡና ለሀገር ለማዕከላዊ ገበያ ቢቀርብ ሀገር ልታገኝ የሚችለውን ነገር በከፍተኛ ሁኔታ መጨመር ይችል ነበረ ማለት ነው። እንደዛም ሆኖ ግን በሀገር ደረጃ እየተገኘ ያለውን ከቡና ግብይት እየተገኘ ያለውን የውጭ ገቢ ወይም የዶላር እንዲሁም ከኦሮሚያ ቀጥሎ በሁለተኛ ደረጃ ለሀገር እንዲገባ በማድረግ ረገድ ክልሉ ከፍተኛ ሚና እየተጫወተ ይገኛል። በክልሉ የአካባቢውን ስነ ምህዳር የተላመዱና በምርታማነታቸው የሚታወቁ ከ5900 ኪሎ ግራም ወይም ከ6000 ሄክታር በላይ እንዲሁም 15 ሚሊዮን ችግኝ ማልማት የሚችሉ ዘሮችን ከቢጣ የቡና ዘር አቅራቢ የአርሶ አደር ማህበራት ከ2 ሚሊዮን ብር በላይ በሆነ ወጪ ግዢ በመፈጸም ለወረዳዎች አቅርበናል ብለዋል። የሚወስዱትን የቡና ዘር በአግባቡ መሬት ላይ በማውረድ የቡና ሽፋኑን እንዲያሳድጉና የሚጠበቅባቸው እንዲወጡም መልእክታቸውን አስተላልፈዋል። ዛሬ ላይ እንግዲህ ወስዳችሁ ይሄንን የቡና ዘር በአካባቢያችሁ ወይም በ16 ወረዳዎች የሰለሚ ወረዳዎች የምታከፋፍሉ ወረዳዎች ወይም አካላት አስቡ 2.2 ሚሊዮን ብር በላይ የሆነ ወጪ አወጥተን ነው ከፕሮጀክቱ ጋር በመተባበር ይሄንን የቡና ዘር እየሸመትን ያለ ነው። 6000 ሄክታር ነው የሚያለማው። ባንዴ በሰለሚ ድጋፍ 6000 ሄክታር አግሮ ፎረስተሪ አለማን ማለት ምን ማለት እንደሆነ በገንዘብ ሊተካ አይችልም ማለት ነው። በከፍተኛ ሁኔታ ከአየር ንብረት ለውጥ ጋር ተያይዘው ለአካባቢ ከሚያመጣው ተጽዕኖ ጋር አዋህደን ከተመለከትን ጥቅሙ የ2.2 ሳይሆን የ2.2 ቢሊዮንም ሊሆን ይችላል ማለት ነው ሊያመጣ የሚችለው ፋይዳ። ስለዚህ ከኛ ስትወስዱ የ2.2 ሚሊዮን ብር ዘር ሊሆን ይችላል፣ ግን ወስዳችሁ ካልሰራችሁ የ2.2 ቢሊዮን ዕዳ ነው የምታመጡብን ማለት ነው። ስለዚህ በአግባቡ የተዘጋጀው ዘር በአግባቡ ሂዶ በተባለው አካባቢ ላይ ተግባራዊ መሆን አለመሆኑም እኛ በራሳችን መንገድ ሄደን የምንከታተል ስለሆነ የምንወስደው ዘር በኃላፊነት በተጠያቂነት ተግባራዊ ሆኖ የአካባቢውን አርሶ አደር ችግር የሚቀርፉ ነው። ቀደም እንዳነሳውኝ እዚህ ወረዳ ላይ ሲጀመር ቡና ትንሽ ነበረ። ዛሬ ላይ በእንደዚህ አይነት ደረጃ እንዲደርስ የተደረገው ትጋት ስለነበረ ነው፣ ቁርጠኝነት ስለነበረ ነው። በሚቀጥሉት ዓመታት የክልሉን የቡና ሽፋን ወደ 1 ሚሊዮን ሄክታር ለማሳደግ የተሰራ ነው ያሉት አቶ ማስረሻ ለዚህም እንደ ቢጣ ወረዳ አርሶ አደሮች ማህበር አይነት ጠንካራ የቡና ዘር አቅራቢ ማህበራትን ማስፋት ያስፈልጋልም ብለዋል። ስለዚህ በዚህ ረገድ ሁላችሁም ተዘጋጅታችሁ በመንፈሳዊ ቅናት ማለት ነው አካባቢያችን መቀየር አለብን በሚል ይሄ ክልል ትልቁ ብራንድ ሰብል አይደለም። በነገራችን ላይ ሊታወቅ የሚገባው የዚህ ክልል ትልቁ መለያ ቡና ነው። ሌሎቹ ተጨማሪ ናቸው የሚሆኑት። እኛ መጠራት ያለብን በቡና ነው ክልሉ አጠቃላይ ዘሆል ማለት ነው። ስለዚህ 560 ሺህ ሄክታር የነበረውን ቀሪ ወደ 450 ሺህ ሊሆን የሚችል በቡና ሊለማ የሚችል መሬት አለን። ሞር ዛን ከ1 ሚሊዮን ሄክታር በላይ ቡና በክልላችን ውስጥ የቡና ማሳ ይኖራል ብለን ነው እየሰራን ያለ ነውና ስለዚህ ይሄን ሁሉ ካደረገን የአርሶ አደሮቻችን የገቢ ምንጭ
ቡና ላይ የተመሰረተ ነው የሚሆነው። ደግሞ ቡና ላይ የተመሰረተ አርሶ አደር መፍጠር ማለት ሀብታም አርሶ አደር መፍጠር ማለት። የዘላቂ መሬት አያያዝ ፕሮጀክትም ወደ ክልሉ ከመጣ ወዲህ የአርሶ አደሩን ምርትና ምርታማነት ከማሳደግ ባሻገር የህብረተሰቡን ገቢ አቅም ለማሳደግ በትኩረት እየሰራ መሆኑም ገልጸዋል። በክልሉ የግብርና ቢሮ የቡና ሻይና ቅመማ ቅመም ባለስልጣን ምክትል ዳይሬክቶሬት አቶ በላይ ኮጅዋብ እንደተናገሩት በክልሉ ባለፉት ዓመታት የቡና ማሳ ሽፋንን በማሳደግ ረገድ ከፍተኛ ውጤት ተገኝተዋል። በጥራትና በምርታማነት ደረጃ የሚታየውን ውስንነት ለመቅረፍ የተሻሻሉ የቡና ዝርያዎችን ለአርሶ አደሩ የማቅረብ ስራ ተጠናክሮ ቀጥሏልም ብለዋል። ክልሉ ለቡና ሻይና ቅመማ ቅመም ባለው ምቹ ስነ ምህዳር በብዙ ዞኖችና ወረዳዎች በስፋት የማምረት ስራ እየተሰራ ይገኛል ያሉት ምክትል ኃላፊው ባለስልጣኑም ቡናን የማስፋትና ከምርምር ማዕከላት የወጡና በምርታማነት የሚታወቁ የቡና ዝርያዎችን ከማህበራትና ከምርምር ማዕከላት በማሰባሰብ ለአርሶ አደሩ የማሰራጨት ስራ የተሰራ እንደሚገኝም ተናግረዋል። በክልሉ የቡና ማሳ ሽፋን 560,220 ሄክታር መድረሱን የገለጹት አቶ በላይ በ2015/16 በተደረገ የምርት ትመና በክልሉ በአማካይ ከ1 ሄክታር እስከ 7.4 ኩንታል መድረሱን ተናግረዋል። በመሆኑም የክልሉ ቡና ማሳ ሽፋን የጫካ የከፍል ጫካ ጨምሮ 560,220 ሄክታር አካባቢ የደረሰ ሲሆን በዚህ በ2015/2016 ባደረግነው የምርት ትመና አማካይ የምርታማነት ደረጃችን 7.4 ኩንታል ላይ ይገኛል። የቢጣ ወረዳ ዋና አስተዳዳሪ አቶ መስፍን በፍቃዱ ባደረጉት ንግግር የቢጣ ወረዳ በዞኑ ቡናን በስፋት በማምረትና የቡና ዘርን ለክልሉ በማቅረብ የሚታወቅ ሲሆን በ2005 ዓ.ም በወረዳው የተጀመረው የቡና አብዮት በብዙ ጥረትና ትጋት ዛሬ ላይ የዞኑን 60 በመቶ የቡና ድርሻ ወደ ማዕከላዊ ገበያ እያቀረበ ይገኛል ብለዋል። የከፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ እንደተናገሩት የቢጣ ወረዳ ቡናን ለማዕከላዊ ገበያ በማቅረብ የሚታወቅ ነው ብለዋል። በወረዳው የቡና ልማት ስራውን ውጤታማ ለማድረግ ከ2005 ዓ.ም ጀምሮ ከፍተኛ መስዋዕትነት መከፈሉን ገልጸው ዛሬ ላይ በዚህ ደረጃ ደርሶ በማየታቸው መደሰታቸውን ጠቁመዋል። በወረዳው 220 አባላት ያሉትና በቡና ዘር አቅራቢ አርሶ አደር ማህበረ ከ55.9 ኩንታል በላይ የቡና ዘር እያቀረበ ይገኛል ብለዋል። በዚህም የአርሶ አደሩን ህይወት ከመቀየር ባሻገር በወረዳው ኢኮኖሚ ላይ የጎላ አስተዋጽኦ እያበረከተ ይገኛልም ብለዋል። ያነጋገርናቸው የቡና ዘር አቅራቢ አርሶ አደሮች እንደተናገሩት በ5 እና 10 ኪሎ ግራም የቡና ዘር በማቅረብ የጀመሩት ስራ ዛሬ ላይ በየአመቱ ከ1 ሚሊዮን ብር በላይ ገቢ እያገኙ መሆኑን ገልጸው በቀጣይም ስራውን በማስፋትና ተደራሽነቱን በማጠናከር የተሻለ ተጠቃሚ ለመሆን እንሰራለን ብለዋል። በዘላቂ መሬት አስተዳደር ፕሮግራም አማካኝነት በክልሉ ፕሮጀክቱ ለሚሰራባቸው 16 ወረዳዎች ከ2.2 ሚሊዮን ብር በላይ ከቢሮ ወጪ በማድረግ ግዢ መፈጸሙ ተገልጿል። በመድረኩ የቢሮ ምክትል ኃላፊዎች፣ የየወረዳ የግብርና ጽሕፈት ቤት ኃላፊዎችና የቢጣ ወረዳ ከፍተኛ የስራ ኃላፊዎች ተገኝተዋል። የዳበረ ዘመን ተሻጋሪ ደንና የብዝሃ ሕይወት አጠባበቅ ባህል ያለው የክልሉ ሕዝብ ከተጠቃሚነት አንጻር የመልካም አስተዳደር ጥያቄ ሲያነሳ መቆየቱን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ገለጸ። ለዚህ ተገቢውን ምላሽ መስጠትንና ከካርበን ሽያጭ ተጠቃሚ ማድረግን ታሳቢ ያደረገ ውይይት ከባለድርሻ አካላት ጋር በቦንጋ ከተማ ተካሂዷል። ማርሼ ሴፉ ከስፔስ ሳይንስ ጂኦስፓሻል ኢንስቲትዩት ጋር በመተባበር በተዘጋጀው የካርበን ሽያጭ ቅድመ መረጃ አሰባሰብ እንዲሁም ጥናትና ምርምር ማድረግ የሚያስችል የውይይት መድረክ በቦንጋ ከተማ ተካሂዷል። መድረኩ በመሰረታዊነት በክልሉ የካርበን ክፍያና 2 የባዮስፌር ጥብቅ ሀብቶች ፍቃድ የማደስ ስራ ለመስራት የሚያስችል የፕሮጀክት ንድፍ ሀሳብ በማዘጋጀት ውይይት ማድረግ ሲሆን በመድረኩም የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከፍተኛ ኃላፊዎች ተገኝተዋል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሹ ዋጌሾ ክልሉ በደን ሀብቱ የሚታወቅና ህዝቡም ለረጅም ጊዜ የዘለቀ አካባቢ ጥበቃ ባህል ያለው ነው ብለዋል። አባቶች፣ አያቶች፣ ቅድመ አያቶች የሰጡን ትልቅ ትምህርት በቅብብሎሽ ወደ አሁኑ ትውልድ እየተላለፈ በመምጣቱ እና ባጭሩ በማህበረሰቡ ውስጥ ያለው ደንን የመጠበቅ፣ የመንከባከብ፣ የማልማት እውቀት ከሳይንሳዊ እውቀቱም ያልተናነሰ በመሆኑም ጭምር ነው። አብዛኛዎቹ ደኖቻችን ውስጣቸው ውስጥ የያዙት በርከት ያሉ ብዝሃ ሕይወት አለ። ደን እኛ አካባቢ ምግብ ነው፣ አየር ነው፣ ዝናብ ነው። በውስጡ በርካታ ብዝሃ ሕይወት የያዘ ትልቅ ግዙፍ አካል ነው። ይህንን ጥቅም በውል የተረዱ አባቶቻችንና አያቶቻችን የራሳቸው ሴት አድርገው ደንን መንከባከብ፣ ደንን መጠበቅ፣ ማልማት አልፎም ከዛ የሚገኘውን ጥቅም በአግባቡ ለማህበረሰቡና ለቤተሰብ አገልግሎት እንዲውል ለማድረግ ሲታትሩ ቆይቷል። በዛም ሂደት በርካታ ጥቅጥቅ ያሉ ደኖች
የተፈጥሮ ይዘታቸውን ጠብቆ እስካሁን ድረስ እንዲቆዩ እድል ፈጥሯል። ይሁን እንጂ የክልሉ ህዝብ ደንን በመጠበቅና በመንከባከብ ማግኘት የሚገባውን ጥቅም ሳያገኝ ቀርቷል ያሉት ርዕሰ መስተዳድሩ እንደ መልካም አስተዳደር ችግር ሆኖ ሲነሳ መቆየቱንም አንስቷል። የክልሉ መንግስትም ይህንን ጥያቄ ለመፍታት ከሚመለከታቸው አካላት ጋር በመሆን ብዙ ስራዎችን ሲሰራ መቆየቱን አስታውሷል። የመድረኩ መካሄድ የህዝባችንን የረጅም ጊዜ ጥያቄ መመለስ የሚያስችል አንድ እርምጃ መሆኑን የገለጹት ምክትል ርዕሰ መስተዳድሩም ለተግባራዊነቱም የክልሉ መንግስት የሚጠበቅበትን ሁሉ ያደርጋል ብሏል። ከካርበን ሽያጭ ጋር በሌሎች የዓለም ሀገራት በሀገራችንም አንዳንድ አካባቢዎች ላይ በርከት ያለ ጥቅም እያገኙ የራሳቸውን ኑሮም እያሻሻሉ የሚገኙበት ሂደት ስላለ ይህንን አይነት ጥቅም ማህበረሰባችንም ማግኘት አለበት የሚለውን በዋናነት ሊመልስ የሚችል ስለሆነ በተለይ የፌዴራል ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ከኢትዮጵያ ደን ልማትም እንደዚሁ ከብዝሃ ሕይወት ኢንስቲትዩት ጋር በጋራ በመተባበር ይህንን አይነት ስራ ለመስራት በክልላችን እቅድ ይዘው ወደ ተግባር ስለገቡ በክልላችን ህዝብና መንግስት ስም ከልብ ምስጋናን ለማቅረብ ወዳለሁ። የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም የአየር ንብረት ለውጥ ችግር የአንድ ወገን ብቻ ሳይሆን የሁሉም አጀንዳና ይዘቱም ዓለም አቀፋዊ ነው ያሉት ሲሆን ባህሪውም ባጎደልነው ልክ ዋጋ የምንከፍልበት እንዲሁም በሌላውም ጥፋት እኩል የምንቀጣበት እንደሆነ ገልጿል። የአየር ንብረት ለውጥ የአንድ ወገን ወይም የተወሰነ አካል ጉዳይ ሳይሆን የሁሉም አጀንዳና ይዘቱም ዓለም አቀፋዊ ነው። የአየር ንብረት ለውጡ በባህሪው ባጎደልነው ልክ ዋጋ የምንከፍልበት ብቻ ሳይሆን በሌላው ጥፋት ያለ ዕዳችን እኩል በአሉታዊ ተጽዕኖ ስር የምንወድቅበትም ነው። ከሁሉም በላይ አሳዛኝ የሚሆነው አሉታዊ ተጽዕኖው ዘመን ተሻጋሪና የቀጣይ ትውልድን የመኖር አለመኖር ጉዳይ አደጋ ላይ የሚጥልም ጭምር መሆኑ ነው። የቢሮ ኃላፊው ጨምሮ እንደገለጹት በአሁኑ ሰዓት እንደኛ ላሉ ታዳጊ ሀገራት የአየር ንብረት ለውጥን ለመከላከል በአመት $500 ቢሊዮን ያስፈልጋል ያሉት ሲሆን ይህንንም ለማግኘት ለታዳጊ ሀገራት ከባድ መሆኑንም አስረድቷል። በአሁኑ ሰዓት እንደኛ ካላሉ ታዳጊ ሀገራት የአየር ንብረት ለውጥ ለመቋቋም በአመት ከ$500 ቢሊዮን በላይ ገንዘብ እንደሚያስፈልግና በዚህም የሚጠበቀውን ያህል ውጤት እንደማይገኝ በጥናት የተረጋገጠ ሲሆን የተጠቀሰውን ያህል ገንዘብ ማግኘት ደግሞ ለታዳጊ ሀገራት እንደኛ ላሉ ታዳጊ ሀገራት ከባድ መሆኑ እሙን ነው። ክልሉ ከተመሰረተበት ጊዜ ጀምሮ ለአካባቢው ተፈጥሮ ሀብትና የብዝሃ ሕይወት የተለየ ትኩረት በመስጠት እየሰራን ቆይተናል ያሉት ኃላፊው ለአየር ንብረት ለውጥ የማይበገር ኢኮኖሚ የመፍጠር ትልማችንን ማረጋገጥ የሚቻለው ከዘርፉ ኢኮኖሚ ማመንጨትና የህዝባችንን ኑሮ መቀየር ሲቻል እንደሆነም አስረድቷል። በመድረኩም የተለያዩ ባለድርሻ አካላቶች የተሳተፉ ሲሆን ጥያቄዎችም ተነስተው ውይይት ተደርጎበታል። በውይይቱ መድረኩም የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አቶ አብዲሳ ይልማን ጨምሮ ሌሎች የዘርፉ ከፍተኛ ኃላፊዎች ተገኝቷል። በተጠናቀቀው የ2015 በጀት ዓመት ከ44000 በላይ ኩነቶች መመዝገባቸው ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ሰላምና ጸጥታ አስተዳደር ቢሮ የወሳኝ ኩነቶች ምዝገባ ዘርፍ የ2015 እቅድ አፈጻጸም ግምገማና የ2016 በጀት ዓመት እቅድ ምክክር መድረክ በቦንጋ ከተማ አካሂዷል። በምክክር መድረኩ የክልሉ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊና የወሳኝ ኩነቶች ምዝገባ ዘርፍ ኃላፊ አቶ ተስፋዬ ሞክሪያ በተጠናቀቀው የ2015 በጀት ዓመት ከ48588 ኩነቶች ለመመዝገብ ታቅዶ 44214 ኩነቶችን ሊመዘገብ መቻሉን አብራርተዋል። ምዝገባው በ5 የኩነት አይነቶች ማለትም በልደት፣ ሞት፣ ጋብቻ፣ ፍቺና ጉድፈቻ የተከናወነ ሲሆን አፈጻጸሙም 91 በመቶ እንደሆነም ኃላፊው ገልጸዋል። ወሳኝ ኩነቶች ምዝገባ ለሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ስራዎች የሚያበረክተው ጠቀሜታ ባሻገርም ዜጎች ከመንግስት ማግኘት የሚገባቸውንና መንግስት ለዜጎች የሚሰጠውን አገልግሎቶችን ፍትሃዊ በሆነ መንገድ እቅድን መሰረት አድርገው ተደራሽ ለማድረግ እንደሚያገለግልም አቶ ተስፋዬ አብራርተዋል። አክለውም ዜጎች ከሀገር አልፎ የውጭ ስራ እድል እንዲያገኙም የወሳኝ ኩነቶች ምዝገባ እጅግ ወሳኝ እንደሆነም አስረድተዋል። በክልሉ በ2015 በጀት ዓመት የተሰሩ ጠንካራ ጎኖችን በማጠናከር ጉድለቶችን በማረም በ2016 በጀት ዓመት በአምስቱም የኩነት አይነቶች 61056 ኩነቶችን ለመመዝገብ ግብ ተጥሎ ወደ ስራ መገባቱንም አቶ ተስፋዬ አስታውቀዋል።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለ2016-17 የምርት ዘመን የሚያስፈልግ የአፈር ማዳበሪያና የምርጥ ዘር ከወዲሁ ለአርሶ አደር ተደራሽ ለማድረግ በትኩረት እየተሰራ መሆኑን የክልሉ ግብርና ቢሮ አስታወቀ። የግብርና ግብዓቶችን በወቅቱ ለአርሶ አደሩ ተደራሽ ማድረግ የዘርፉን ስራ በማቀላጠፍ ምርትና ምርታማነትን ለማሳደግ ምቹ ሁኔታ እንደሚፈጥርም ቢሮው ገልጿል። ክፍሌ አለሙ በክልሉ ግብርና ቢሮ የግብርና ግብዓትና ገጠር ፋይናንስ አቅርቦት ምክትል ኃላፊ አቶ አስራት አሰፋ በክልሉ ለምርት ዘመኑ የሚያስፈልጉ የአፈር ማዳበሪያና ምርጥ ዘር በተሟላ መልኩ ለአርሶ አደሩ ተደራሽ ለማድረግ በትኩረት እየተሰራ መሆኑን ለኢዜአ ተናግረዋል። ከዚህ ቀደም የክልሉን የግብዓት ፍላጎት ታሳቢ ባደረገ መልኩ ከማቅረብ አንጻር ጉድለት እንደነበረ የጠቀሱት ኃላፊው ችግሩን ለመፍታት በክልል ደረጃ የተለየ ስትራቴጂ ተነድፎ ወደ ተግባር መገባቱን ገልጸዋል። በዚህም በ2016-2017 የምርት ዘመን ከታች ጀምሮ ፍላጎቱን በተገቢው በመለየት አቅርቦቱን በ3 እጥፍ በማሳደግ 159650 ኩንታል የአፈር ማዳበሪያ ለማቅረብ ታቅዶ እየተሰራ መሆኑን አመልክተዋል። ከዚህ ውስጥ እስካሁን ከ14000 ኩንታል በላይ የአፈር ማዳበሪያ ወደ ክልሉ መግባቱንም ጠቁመዋል። በክልሉ ዘር አባዝቶ የማሰራጨት ልምድ ባለመኖሩ ችግሩን ለማቃለል የምርጥ ዘር ድርጅት በማቋቋም ወደ ተግባር መገባቱንም ጠቅሰዋል። በመንግስትና በግል እርሻ ድርጅቶችና በማህበራት 1660 ሄክታር መሬት ላይ የበቆሎ፣ የሩዝ፣ የስንዴ፣ የማሽላና ሌሎች ሰብሎች ዘር እየተባዛ መሆኑን አስታውቀዋል። የክልሉ የዘር ፍላጎት በዓመት እስከ 30,000 ኩንታል መሆኑን ጠቅሰው የፍላጎቱን ግማሽ ያህል በራስ ለመሸፈን ጥረት እየተደረገ እንደሚገኝም ተናግረዋል። በክልሉ የአፈር ማዳበሪያ ለአርሶ አደሩ ከሚያቀርቡ የህብረት ስራ ማህበራት መካከል የከፋ ሁለገብ ህብረት ስራ ዩኒየን ባለፈው ዓመት ከ30,000 በላይ የአፈር ማዳበሪያ በማምጣት ማሰራጨቱን የዩኒየኑ ስራ አስኪያጅ አቶ ፍቃዱ መሐመድ ተናግረዋል። በተያዘው ዓመት ከመጣው ውስጥም ከ3500 ኩንታል በላይ የአፈር ማዳበሪያ መሰራጨቱን ገልጸው በቀጣይ ሌሎች ግብዓቶችን በወረዳዎች ጥያቄ መሰረት እስከ ቦታው እንደሚያደርሱ አብራርተዋል። በክልሉ በከፋ ዞን ዴቻ ወረዳ የጉንደራ ገራ ቀበሌ አርሶ አደር ከበደ ወልዴ በሰጡት አስተያየት ባለፈው ጊዜ የምርት ማሳደጊያ ግብዓት ተጠቅመው የተለያየ ሰብል ማምረታቸውን ጠቅሰው ከዚህ ቀደም ማዳበሪያ በወቅቱ በማቅረብና በምርጥ ዘር ጥራት በኩል ክፍተት መኖሩን አስታውሰዋል። አሁን ላይ የአፈር ማዳበሪያ በወቅቱ እየቀረበ መሆኑን ጠቅሰው በአካባቢው ለሁሉም አርሶ አደር ተደራሽ ለማድረግ የተጀመረው ጥረት ሊጠናከር ይገባል ብለዋል። ምርጥ ዘርና የአፈር ማዳበሪያ የመጠቀሚያ ጊዜያቸው ሳያልፍ ጥራታቸው ተጠብቆ ለአርሶ አደሩ እንዲደርሱ የጥራት ቁጥጥር በየወቅቱ እንደሚደረግ የገለጹት ደግሞ በክልሉ ግብርና ቢሮ የግብርና ግብዓት ጥራት ቁጥጥር ዳይሬክተር አቶ ግርማ ታደሰ ናቸው። የቁጥጥር ስራው ከመጋዘን ውስጥ አደራደር አርሶ አደሩ ጋር እስኪደርስ ድረስ ተጠናክሮ የሚቀጥል እንደሆነ ማስረዳታቸውን ኢዜአ ዘግቧል። ባለፉት 5 ወራት ከ1.5 ሚሊዮን በላይ ሰዎች በወባ በሽታ መያዛቸውን የጤና ሚኒስቴር አስታወቀ። ወረርሽኙን ለመከላከል በ2 ዓመት ውስጥ ከ20 ሚሊዮን በላይ አጎበሮች ተሰራጭተዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ክፍለ ያለው ያቀርበዋል። በጤና ሚኒስቴር በበሽታዎች መከላከልና መቆጣጠር የወባና ሌሎች ትንኝ ወለድ በሽታዎች መከላከልና መቆጣጠር ዴስክ ኃላፊ አቶ ጉዲሳ አሰፋ ለኢትዮጵያ ፕሬስ ድርጅት እንደገለጹት በበጀት ዓመቱ 5 ወራት ለ4 ሚሊዮን 587495 የወባ ተጠርጣሪ ህሙማን ምርመራ ማድረግ ተችሏል። ከነዚህ ውስጥ 1 ሚሊዮን 575442ቱ የወባ ህሙማን ሆነው በመገኘታቸው አስፈላጊውን ሕክምና እንዲያገኙ ተደርጓል ብለዋል። አቶ ጉዲሳ እንደገለጹት እየጨመረ የመጣውን የወባ በሽታ ለመከላከል በ2 ዓመት ውስጥ ከ20 ሚሊዮን በላይ አጎበሮችን ማሰራጨት ተችሏል። በ2016 በጀት ዓመት እስካሁን ባለው ጊዜ ከ330 ሺህ በላይ አጎበሮችን ለክልሎች ከማሰራጨት በተጨማሪ 1 ሚሊዮን 504739 ቤቶች የወባ ትንኝ መከላከያ ኬሚካል እንዲረጩ ተደርጓል ብለዋል። ከ6000 በላይ ባለ 5 ሊትር ጸረ እጭ ኬሚካል ወደ ሁሉም ክልሎች ተሰራጭቶ ቋሚ የወባ መራቢያ ቦታዎች በሚገኙባቸው አካባቢዎች ርጭት መካሄዱንም አስረድተዋል። ከ2012 ዓ.ም ጀምሮ ባሉት 3 ተከታታይ ዓመታት በሽታው ባልተጠበቀ መልኩ እየጨመረ መሄዱን የገለጹት አቶ ጉዲሳ 75 በመቶ የሚሆነው የሀገሪቱ አካባቢዎች ለወባ በሽታ ስርጭት አመቺ በመሆኑ 69 በመቶ የሚሆነው ሕዝብ ተጋላጭ ነው ብለዋል። በተለይም የአማራና የኦሮሚያ ክልሎች ትልቁን ድርሻ የሚይዙ ቢሆንም በደቡብ ምዕራብ ክልል፣ በደቡብ ክልል እንዲሁም በቤኒሻንጉል ጉሙዝ ክልል በስፋት የሚስተዋል መሆኑን አስታውቀዋል። በአየር ንብረት ለውጥና የዝናብ መቆራረጥ ምክንያት የወንዞች መቆራረጥ፣ የድርቅና ጎርፍ መከሰት፣ በየአካባቢው ያቆረ ውሃ መኖር ከጸጥታ ችግር ጋር ተያይዞ አገልግሎቶችን ለመስጠት አስቸጋሪ መሆን ለበሽታው መጨመር በዋነኝነት ይጠቀሳሉ ብለዋል። የወባ በሽታን ለመከላከልና ለመቆጣጠር የግንዛቤ ማስጨበጫ ስራዎችን ጨምሮ የወባ መመርመሪያና የጸረ ወባ መድኃኒቶችን በሁሉም ጤና ተቋማት በበቂ መጠንና አይነት እንዲኖር የማድረግ ያልተሰራጩ አጎበሮችን
በማድረስ የወባ አስተላላፊ ትንኝ እንዳትራባ ውሃ ያቆሩ ቦታዎችን የማፋሰስና የመደለል ስራ እየተሰራ ነው ብለዋል። በተጨማሪም ሚኒስቴር መስሪያ ቤቱ የወባ መከላከልና ቁጥጥር ስልቶችን በተጠናከረ መንገድ ለመስራትና ወደ ነበረበት ለመመለስ አዲስ ስትራቴጂ አዘጋጅቶ በመተግበር ላይ ይገኛል ሲሉ ገልጸዋል። በዚህም የወባ በሽታ መከላከል መቆጣጠርና የማጥፋት ስልቶችን በሁሉም ደረጃ በኃላፊነትና በተጠያቂነት እንዲሰሩ የክትትልና ግምገማ ስራዎች ይሰራል ብለዋል። አራተኛ ዙር የኢትዮጵያ ግብጽና ሱዳን የሶስትዮሽ ድርድር በአዲስ አበባ ተጀመረ። የአሁኑ ድርድር ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት አብዱል ፈታህ አልሲሲ በሐምሌ ወር መጀመሪያ ተገናኝተው የሰጡትን የጋራ መግለጫ ተከትሎ እየተካሄደ ያለ ነው። መሪዎቹ በውይይታቸው የሶስት ሀገራት ተወካዮች ድርድሩን በማፋጠን የታላቁ ህዳሴ ግድብ የመጀመሪያ ዙር ሙሌት ቀጣይ ተግባራትን የተመለከቱ መመሪያዎችና ደንቦችን እንዲያዘጋጁ ከመግባባት ደርሰው እንደነበር ከዶክተር ኢንጂነር ስለሺ በቀለ የማህበራዊ ትስስር ገጽ ያገኘውን መረጃ ጠቅሶ የኢትዮጵያ ብሮድካስቲንግ ኮርፖሬት ዘግቧል። የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን መሪ አምባሳደር ስለሺ በቀለ እንዳሉት በሚኒስትሮች ደረጃ እየተካሄደ ያለው ድርድር ዓላማ ቀደም ሲል የተካሄዱ ውይይቶችን በማዳበር ከጋራ መግባባት ላይ መድረስ ነው። በዚህም ድርድር ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2015 የተደረሰበትን የመሪዎች ስምምነት መሰረት በማድረግ እንደምትሳተፍ አምባሳደር ስለሺ ጠቁመዋል። ሀገሪቱ ከድርድሩ በኋላም በጋራ ስምምነት እንዲሁም በፍትሃዊና ምክንያታዊ የአባይ ውሃ አጠቃቀም ላይ የተመሰረተ ውጤት እንዲመጣ ጥረት ማድረጓን ትቀጥላለች ብለዋል። እስራኤል በጋዛ ድንበር የሐማስ ግዙፍ ዋሻ ማግኘቷን አስታወቀች። ሬዝ በተሰኘው የእስራኤልና ጋዛ መተላለፊያ መግቢያ የተገኘው ዋሻ ሐማስ ጥቅምት 7 2023 ዓ.ም በእስራኤል ላይ ጥቃት ሲከፍት ተጠቅሞበት ነበር ተብሏል። የአል አይን ዘገባን ክፍል ያለሙ አቀርበዋል። Chief Israeli military spokesperson Rear Admiral Daniel Hagari said the tunnel was 4 kilometers or 2.5 miles long, stretching from Gaza City, once the heart of Hamas governance and now a devastated combat zone, to the Erez crossing at the Israeli border. እስራኤል ወደ ጋዛ ስትገባ የሐማስ ታጣቂዎች መደበቂያ ቦታዎችን ማውደም አንዱ ዓላማዋ እንደነበር ይታወሳል። መውጫው ከእስራኤልና ጋዛ ድንበር በ100 ሜትር ርቀት ላይ ይገኛል የተባለው የሐማስ ዋሻ እስከ 4 ኪሎ ሜትር ድረስ ርዝመት እንዳለው ነው የእስራኤል ጦር ያስታወቀው። መግቢያው 50 ሜትር ጥልቀት ያለውና እየሰፋ የሚሄደው ዋሻ በኮንክሪትና በብረት የተገነባ መሆኑንም የእስራኤል ጦር ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ ገልጸዋል። የዋሻው ውስጣዊ ክፍል ስፋትና ርዝመቱ 3 ሜትር በመሆኑም ተሽከርካሪዎች ጭምር መንዳት ያስችላል ነው ያሉት። ቃል አቀባዩ የሐማስ መሪ የሐዋ ሲንዋርና ወንድሙ ሙሐመድ ሲንዋር በዚህ ዋሻ ተሽከርካሪ ውስጥ ሆነው ሲጓዙ ያሳያል ያሉትን ምስል ለጋዜጠኞች አሳይተዋል። ረጅሙ ዋሻ ከእስራኤል ድንበር እስከ ሰሜናዊ ጋዛ ድረስ ከእይታ ተሰውሮ መጓዝ የሚያስችል እንደነበር በመግለጫቸው አብራርተዋል። በኢሪዝ የሚገኘው ይህ ዋሻ በጋዛ ካገኘናቸው ዋሻዎች ሁሉ ትልቁ ነው ያሉት ዳንኤል ሃጋሪ ዋሻውን በቁጥጥር ስር ለማዋል ውጊያ ስለመደረጉ አላብራሩም። ሐማስ ግን በእስራኤል ጦር ተይዟል ስለተባለው ረጅም ዋሻ የሰጠው ምላሽ የለም። ቡድኑ በጋዛ ምድር ውስጥ ለዓመታት የገነባው ረጅምና ውስብስብ ዋሻ የእስራኤል ጦርን ዘመቻ እንደሚፈትነው ይጠበቃል። የታገቱ ሰዎችም በእነዚህ ዋሻዎች ውስጥ እንደሚኖሩ የሚታመን ሲሆን የጦርነቱ እየተባባሰ መሄድ እስራኤላውያን የታጋቾች ቤተሰቦችን ስጋት ላይ ጥሏል። በመጨረሻም ስፖርት። መድፈኞቹ የሊጉን መሪነት አጠናክረው ሲቀጥሉ ሊቨርፑልና ማንቸስተር ዩናይትድ ነጥብ ተጋርተዋል። በእንግሊዝ ፕሪሚየር ሊግ 17ኛ ሳምንት መርሃ ግብር አርሰናል ከብራይተን ጋር ያደረገውን ጨዋታ 2-2 በሆነ ውጤት በማሸነፍ የሊጉን መሪነት በጊዜያዊነት መረከብ ችሏል። አዲሱ መንገሻ የአርሰናልን የማሸነፊያ ግቦች ጋብሪኤል ጄሱስና ካይ ሃቨርትዝ ከመረብ ማሳረፍ ችለዋል። በሌሎች ጨዋታዎች አስቶን ቪላ ብሬንትፎርድን 2-1 እንዲሁም ዌስትሃም ዩናይትድ ወልቨርሃምፕተንን 3-0 በሆነ ውጤት ማሸነፍ ችለዋል። የዌስትሃም ዩናይትዱ ተጫዋች ጆርጅ ቦወን በዘንድሮ የውድድር ዘመን 11ኛ የፕሪሚየር ሊግ ግቡን ማስቆጠር ችሏል። የሳምንቱ ተጠባቂ ጨዋታ ሊቨርፑል 17ኛ ሳምንት መርሃ ግብር ሊቨርፑል ከማንቸስተር ዩናይትድ ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤት አጠናቀዋል። ማንቸስተር ዩናይትድ ያለፉትን 3 ጨዋታዎች ማሸነፍ
ማሸነፍ አልቻለም። ፕሪሚየር ሊጉን ደረጃ ሰንጠረዥ አርሰናል በ39 ነጥብ እየመራ ሲገኝ ሊቨርፑልና አስቶን ቪላ እኩል 38 ነጥብ ይዘው በጎል ዕዳ ብቻ ተበላልጠው ሁለተኛና ሶስተኛ ሲሆኑ ሉተን ታውን፣ በርንሌና ሼፊልድ ዩናይትድ ወራጅ ቀጠና ላይ ይገኛሉ። ማንቸስተር ዩናይትድን ጥሎ ያለፈው የዴንማርኩ ኮፐንሃገን ደግሞ ከጋርዲዮላ ማንቸስተር ሲቲ ጋር በጥሎ ማለፍ የሚጫወት ይሆናል። የጀርመኑ አርቢ ሌፕዚግ ደግሞ ከሻምፒዮንስ ሊጉ ባለክብረ ወሰን ሪያል ማድሪድ ጋር ተገናኝተዋል። የጥሎ ማለፍ የመጀመሪያ ጨዋታዎች በየካቲት ወር የመጀመሪያ ሳምንትና የመልስ ጨዋታዎች ደግሞ በወሩ መጨረሻ ይደረጋሉ። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ሃገን፣ PSV፣ ናፖሊ፣ ኢንተር፣ ላትሲዮ፣ PSG፣ አርቢ ሊፕዚግ and FC ፖርቶ። በአውሮፓ መድረክ ከተደረጉ ታላላቅ ሊጎች ሪያል ማድሪድ፣ ባየር ሙኒክና ኢንተር ሚላን ድል ማድረግ ችለዋል። በስፔን ላሊጋ 17ኛ ሳምንት መርሃ ግብር ሪያል ማድሪድ ከቪያሪያል ጋር ያደረጉትን ጨዋታ 4-1 በሆነ ውጤት ማሸነፍ ችለዋል። አዲሱ መከሻ ዘንድሮ የውድድር ዘመን ያስቆጠራቸውን የሊግ ግቦች 13 ማድረስ ችሏል። ሮድሪጎ ባለፉት 8 ጨዋታዎች 8 ግቦች አስቆጥሮ 6 ለግብ የሚሆኑ ኳሶችን አመቻችቶ ለጓደኞቹ ማቀበል ችሏል። በ31 ነጥብ አራተኛ ደረጃን ይዘዋል። ክብራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ የመራናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው የብሩክታይት ብርሃኑ አብሬያችሁ ቆይታ አደረግኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ